ሰላም ሰላም፣ እንዴት አላችሁ የድርሻቲው ተከታታዮች? የድርሻቲው ነው። እኔ ደግሞ ድርሻ ነኝ። ምን ለማመጣሽ? ዛሬም እንደተለመደው የእናንተን ጊዜ መጥናለሁ ያልኳቸውን ሳምንታዊ የሶሻል ሚዲያ መነጋገሪያ ወሬዎችን ይዤላችሁ መጥቻለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ይሁኑ። በስተመጨረሻም ከ3 ወር በኋላ ገራችንን ታጥበናል። ግባ 3 ወር እና እንኳን ማርያም ማረችም በለ ምንድነው ይሄ? ታጥበው ነው የመካኒክ ቱታ መስለ እንዴ? ወይ እንደ አሳ ይወጣለት ነው በለን፣ ሾ ይወጣለት ነው በለን። እንደ አሳ አድርጎ አይተወር ይሄን ጌታ የጭቃ ያሰራ ቤታት ማረግበት የጭቃ ብያት ሰራ ከድፉ ላይ አድበል ብሎ ነው። እሺ ዛሬ ልጆቼን ሲጋራ እንደሚያጨሰውኝ ፕራንክ ነው የምናደርጋቸው። እኔ አላውቅም፣ ሲጋራውን ይዤ ሲያዩኝ በቃ ራሳቸው የሚያጥፍ ነው የሚመስለኝ። እስቲ ሄሎ ሄሎ፣ ማሞ እንዴት ነው? እንዴት ነው? ሁሉ ሰላም? እንዴት ነው? ሰላም ነው እንዴ? መጣችሁ እንዴ? ቶ አትሳቀቅ እንዴ! አትሳቀቅ አባዬ፣ እኔ ያለው ዴሉ ለኩስልህ። አረ ለኩስለት እንዴ! እኔ ልሳቀቅ የኔ ጌታ፣ እኔ ልሳቀቅ። እኛም ሶስታችን የመጣ ነው። አንተ ግን በጣም ድብቅ ሰው ነህ አባዬ። ራስን ስትል መጠርጠር ነበረብኝ። ግን እሷ ነገር ትንሽ አባዬ ሳምባህን ትጎዳለች። ኧረ በለው፣ ይቺን ያዝባት። አንቺሽ ናት። እኔ የምፈራው በዚህ ጫትም ጀምሮ ይሆናል። በጣም እየፈራሁ ነው ጫትም እንዳይጀምር። እንዴ ይቀማል፣ ያስታውቃል። 3 ተርዚና ነው የሚይዘው፣ እንደውም ያስታውቃል። እዘዘው። ሄሎ ሰሚ፣ ከባድ እንግዳ ይዤ እየመጣሁ ነው። ፈረሽረሽ አድርገሽ 2 ሚስማር አዘሽ ጠብቂ ይላል። መጣ አዘዝክልኝ ሚስማር። እኔ የምፈራው ደግሞ ምን ቀረው? ጫት አለው፣ ሲጋራ አለው። ሺሻም ዝዝለት ያጨሳል፣ ያስታውቃል። ገብቷል የሆነ አትውም እንዴ? በቃ ያን ነገርም ጨምሪበት አፈነዳጁ። እኔ የምፈራው ደግሞ ማለት ነው ይኸውልህ፣ አሁን ከኪሱ ማለት ነው የጨብሲ ብሎ 500 ብር እንዳይሰጥም በጣም እየፈራው ነው። ከኪሱ በቃ እንዳይሰጠን በጣም እየፈራው ነው። አረ እንዳሰጥም በእናትህ አባዬ፣ በጣም እየፈራው ነው። እንዳሰጥኝ ምን አላት? እኔም በጣም እየፈራው ነው። እንዳልሰጥህ በጣም ፈራው። ደግሞ ምግብ ምናምንም ደግሞ አቁም። ያው ምግብ መብላት ራስን መጉዳት ነው። አቁም በቃ አትብላ ምግብ። ራሴ እንዳልጎዳ አልብላ ምግብ። ሰዋቸው 3ቱን። ሰው ከንቱ ፍየል ጠንካራ። አሁን እኮ ቆሞ ሲሄዱ አይቻቸዋለሁ። ምን በአንዴ እንደዚህ እንደገደላቸው ፈትናለሁ ብሎ ልጆቹን እነሱ አልፈተኑትም። 3ቱም ደግሞ አንድ የቀረ የሱስ አይነት የለም። ጫት አለ፣ ሲጋራ አለ፣ ምንድነው ሺሻ አለ። ሁሉ ሙሉ ፓኬጅ ናቸው። ልጆቹ ጨርሰዋል። ታክሲ አባራበኝ የኔ ወንድም ራበህ? ያጂ ወይኔ አይፎን በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ መጣ ራሽ መኪናም አለ። ማነው ተረጀ? ማነው ለማኙ? አረ ያዘው ታክሲ እየሄድክ ነው 100 ብር ለኔ ቢጤ የምትሰጠው። እኔ ቢጤው አይፎን አለው፣ መኪና አለው፣ 3 ኪሎ ምናምን ጥሬ ስጋውን ላይ ያማርጣል። ይመች። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር ነው። እንደውም ቀንተ ነው እንጂ እናት ይወድሻለሁ ብሎ መፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ይወድሻለሁ ብሎ ላይኩ ለእናቱ ይገባል። እቀፋ አደገሽ አንቀልበይት ያውቃል። ያው ትውልድ አስመሳይ። አይ በቃ ፍታንተ። ድሮም ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ ነው አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖስቱትን አይታል እናት ይወድሻለሁ ብለው ማጂካመን ጥፍራቸውን እንዲህ አንጨፍረረው አንድ የሚውሉት እንኳን ለእናታቸው ትን ቢላት እንደው 1 ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በውሃ በሌላ አትታማም፣ እውነት ትሰጣለች። እኔ እኮ ሰለሞን እንደው ሁሉን
ነገር አልተገናኝቶ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨወሽ ወጣች ጸበል ሲነካሽ ማን እንደሆንሽ ታቅ። እንዴት አላችሁ? አንተ ግራ ባጣ ልጅ ብለህ እንደዛ ቲክቶከር አሽሙር ጀመርክ። ሰላቢ ተው ግን ተው። በሰላም መኖር አፈልግም። አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደገኝ። እንኳን ለእናቶች ቀን አደረሰልን የመጣው። አረ እንደው በጦር እንዳሉ ጋዘው የለመርከው ልት ያስካልና አጃጅል እናት እያልክ አሁን ማን እንደሆንሽ ታውቂያለሽ እያለ እየሰደበኝ አሁን እናቴ አየሁ አይደለ? ለነገሩ ምን ታደርግ? ያ ጅል ዘፋኝ ነው እንደዚህ ያደረገው። ያ ጠቋራ ባህሪያ ምን ነው? ልጁ ሰዳደብከው ቦስ። ተናግሯል እንዴ? ፈስ አለብህ? ማን እንዲናገረኝ አይንዬ ልክ ነው አዳር ማስመጣው። ባለፈው ሳምንት የእናቶች ቀን መከበሩ ይታወሳልና ሁልጊዜ እናቶች ቀን ሲደርስ በተደጋጋሚ የምንሰማው ነገር አለ። ልጆች ሶሻል ሚዲያ ላይ ፖስት የሚያደርጉትን ነገር አይኖሩትም ይባላልና ሌላው ነገር ይቅርና የቤት ስራ እንኳን እናቶች በጣም እየለፉ እያዩ አያግዟቸውም። ለይስሙላና ለሶሻል ሚዲያ መነጋገሪያ ብቻ ነው እንኳን አደረሳችሁ ብለው ፖስት የሚያደርጉት ይባላልና ምን ታስባላችሁ እናንተ? ከፍተኛ ብር ያበደርከው ጀለስ ሲታመም መሞት ራሱ አትችልም። የውሽማ ለቅሶ ከባል በላይ ሲሆን አንጀል ለጅም ከሚባል እኔ ባልኖር ጆሮ ባይኖረኛል። ይሄ ውሽማ መሰለኝ። አበቡ አበብኛለኝ ቶቶልኝ ይዞኝ ነገረኛ ሰው ያስወጡልኝ። አበቡ ምስኪን አበብዬ የኔ እናት አስለምደሽኝ። ምን ነው ማግያ ፊልድ ወጥቷል ና ግባ በኛ አበብዬ አጥር ዝለልበኛ ማግያ የስርቆት ነገር እንደሚጣፍጥ እያወቅሽ አበብዬ። የስርቆት ነገር ስላለ እንዲህ ባለቤቷ እዚህ ጋር ተቀምጦ ምን አይጣፍጥም? ዋሻው አይጣፍጥም ነው? ቆይ አይጣፍጥም ወይ አበብዬ? አበቡ ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራችን አርትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው እውነት ለመናገር። ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች አባቱ። ተረዳችሁ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎ አዶናይ እዚህ ላይቭ ላይ እያወራ ያለው አሁን ስላለው ነገር አይደለም። ምክንያቱም እኔ ሚዲያ ስለሆነ ደግሜ አልጠራውም እና እሱ ስላለው ነገር አይደለም እያወራ ያለው፣ ስለ ድፍረቱ ምንጭ ነው እያወራ ያለው እና ያንን ነገር ሁሉም እንደሚያደርገው ባሰብኩኝ ጊዜ ድፍረት ይሰጠኛል ነው እያለ ያለው እና የአዶናይ እኔ በራስ መተማመን በጣም ነው የሚገርመኝ። በጣም እየከበደኝ የመጣ ነገር ቢሆን ታክሲ ውስጥ ስታገኙ በጣም በከባዱ ሰላም የምትሉ እንደኔ አልከፍልም በቃ እንዴ ድሮ እኮ የ5 ብር መንገድ ወይ የ10 ብር መንገድ ነው። አሁን እኮ 50 ብር እኮ ነው የሚከፈለው እኮ የትም ሲኬድ 50 ብር እና 100 ብር ነው። የሶስት ሰው እንዴት ነው መከፍለው? አቀህም አታቀኝም አልከፍልም እንዴ ሰላም ነሽ ዶኳ ምናምን አላቀህም እኔ እንዴ የ5 ሰው ታክሲ 5 ሰው ሰላም ትሉኛላችሁ? የ5 ሰው ስንት ነው? መታው እስቲ በ50 ብር ራይድ በለው እኮ እኔ በራይድ አልሄድም እንዴ ቢኖረኝ። ጊዜው ነው እንግዲህ ምንም ማድረግ አይቻልም። ጊዜው አጨካክኗል ሰውን በሰው ላይ። በፊት ትንሽ እንኳን ተግባብተው ሰው ቀርቶ ትንሽ እንኳን የምታውቀው ሰው የሰፈር ሰው ምናምን ከሆነ ጠርተህ ከሩቅ ካልከፈልኩልህ ብለህ ትከራከራለህ። አሁን ግን የለም። ምክንያቱም 30 ብር ነው የምትከፍለው፣ 50 ብር ነው እና ከዛ በላይ ነው የሚከፈለው። መሸት ካልና ከየት ይመጣል? በተለይ በቀን በቀን ለሚመላለስ ሰው የማይሆን ነገር ነው። የደም ካሳ ግባ አለቻው። እንዴት ዋልክ? ግባ ማዘር
መጥፎ ዜና ይዤ ነው የመጣሁት። ምን ነበር? ምን እግር ጣለ? ልጆት ድርጅታችን ውስጥ እየሰራች አደጋ ደርሶባት ሞታለች። ምን? ያው ስራ በሚሰራበት ሰዓት ላይ ማሽን ውስጥ ገብታ ነው የተፈጨችው። እህቴ ሞተች። ወይኔ ልጄ፣ ወይኔ ልጄ። እኔ የመጣሁት እዚህ ላይ እንዲፈርሙልኝ ነበረ። ምንድነው እሱ? የደም ካሳ ነው። የምን የደም ካሳ? ልጆት የሞተችው በድርጅታችን ጥፋት ስለሆነ ያው ካሳውን መክፈል ስላለብን ነው። ልጄ ሞታ የደም ካሳ ልበላ? ስንት ነው ግን? 10 ሚሊዮን ብር። 10 ሚሊዮን ብር? ልጄን አንዷን ልጄን 10 ሚሊዮን ብር? በቃ ታናሽ እህቷንም ፍጫትና 20 ሚሊዮን ብር አድርጉልኝ። ኧረ የፊ ዳርክ ሂውመር። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 እንዴ 1931 ማለት እኮ ይሄ ሰውዬ ከ50 ዓመት በላይ የሚሆነው ይመስላል እንዴ? 1931 ማለት እኮ ወደ 80 ምናምን ዓመት ማለት ነው ይመስለኛል። ነው 90 ምናምን። አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንዱ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለክ? በእጁ ክሉ ይገርማል። ስለዚህ አንተ ስንት በእጅ ስንት አሉ? በእጅ በጣም የረዳቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድጓል። እሺ ስለዚህ አሁን አንተ ስንት ዓመት ነው? አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወድ? ፍየል፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን? ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። እውነት ነው ብላችሁ ታስባላችሁ? ይሄ ነገር ግን ሰውዬው የሚያወራው ሰውየው ሲጀመር ከ50 ዓመት በላይ የሆነው አይመስልም። ሲቀጥል ደግሞ 89 ልጅ እንጃ። ምን ታስባላችሁ እናንተ? እስቲ ኮሜንት ላይ አስቀምጡ። የሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። እንዳለ አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማርን የሚል አለ? መማሩን አንድ ሰው እስኪ የክርክሩ ርዕስ ምንድን ነው ብለህ ጠይቅ። አንድ ሰው አይመልስም። እሺ አንተ በአንተ አይን ማን ነው አሸናፊው? እኔ በእኔ አይን ቴሌ ነው አሸናፊው። ብዙ ዳታ ጥቅል ተገዝቶለታል። ስንትና ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት ውይይት አሸናፊ ትላለህ? አያስጠላም? ባክን ያልስማማም። ለምሳሌ በአንድ ሰዓትም ጨረስክ፣ በአንድ ደቂቃም ጨረስክ። ዋናው ማርገዟ ነው። ኧረ ተው ሰለሞን፣ አሁን እንዴት አዙረ ወደ ብልግና ወሰድኩ? ሃይማኖት ላይ አልነበርን እንዴ? እኮ በምንም አንስማማም። በቃ ሙላ ጎደል እንጮት፣ የተሸነፈ ይስማማ። እሺ ተነስ። ይኸው ጎደል ዘለቁ ጎጃሞች ዘለቁ። አቤት ሰርግ፣ አቤት ድግስ። እንደው ድሃ ራሱን ሲያጽናና የሀብታም ሰርግ አይደምቅም። የድሃ ነው ጥሩ። እንደው አይዳ አይሰላቢ። በቃ እንደው ሰርግ ድግስ አያመልጥሽም። የማን ሰርግ ሄደሽ? በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ፣ ድሃና ሀብታም ልዩነቱ እንዲህ የተለጠጠው። በቃ እንደው አዳራሽ ሙሉ ለስጋው ሙሉ አዳራሽ በቃ ብትው። እኔ እየገረመኝ ቄሶች ይባርኩታል። ወዴት ነው የሚባርኩት? ብዙ እኮ ነው በጣም። ምን እያደረጋችሁ ነው? በሆነ ሀሳብ አልስማማ ብለን በሞላ ጉድል እንፍተው ብለን ጉድልኝ። እሺ 1 2 ጣል እንጂ ይሄው ከስር ጥያለሁ። ሞላ አሸነፍኩ። ኧረ ተው ሰለሞን ተው፣ ከአቅሜ በላይ አትሁን። ከዚህ ጋር በተያያዘ ወቅቱ የሰርግ ወቅት ነው እና የተለያዩ አይነት ሰርጎችን እያየን እንገኛለን እና የሚበዙት እንዲሁም ሶሻል ሚዲያ ላይ እየወጡ ያሉት ሰርጎች በጣም አስገራሚ ናቸው። በጣም ብዙ ሚሊዮኖች እንደወጣባቸው ያስታውቃሉ። እና ይህ አሁን ዘነጡ በሚለው ዘፈን የጨፈረው ደግሞ በጣም ሌክዠሪ የሆነ መኪና፣ ጎጃሜው የሚል ስም የተሰጠው መኪና መጥቷል። እሱን ላሳያችሁ እስኪ። እንግዲህ እንዳያችሁት ነው። መኪናው በጣም ሌክዠሪ ነው እና ኢቭን ስለ መኪና የሚያውቁ ሰዎች ሲናገሩ እዚህ ሀገር መግባቱን ራሱ አያውቁም ነበረ። በጣም ሌክዠሪ የሚባል አይነት መኪና ነው። እስከ 80 ሚሊዮን አንዳንዶቹ ገምተውታል። እስከ 100 ሚሊዮንም የገመቱት ሰዎች አሉ።
እሱ መኪና የነበረበት ሰርግ በጣም ሳምንታዊ የመነጋገሪያ ወሬ ሆኖ ነበረ። እሱን ተያይዞ ደግሞ 2 የጎጃምኛ ሙዚቃዎች በጣም ትሬንድ አድርገዋል በዚህ ሳምንት። አይተናቸው እንመለስ። እነሱን አንደኛው ጎጃሚው መኪና የጨፈረበት ዘነጡ ዘነጡ የሚለው ነው። ሁለተኛው ደግሞ ይሄ ነው። ሁለቱም ይህንን የከተማችንን ቀውጢ ሰርግ ማጀቢያ ሆነው ሳምንቱን አድምቀውት ቆይተዋል። ምን ታስባላችሁ? በእነዚህ ሙዚቃ ላይ ምን አስተያየት አላችሁ? አንዳንዶቹም መኪኖቹን ገመቺስና ጎጃሚው እያሉ ወደ ፖለቲካ ሽፍት እንዲያደርግ እየተጉ ይገኛሉ። ግን እኛ እነሱን አንላይም፣ ምክንያቱም እዚህ ቻናል ላይ ፖለቲካ አይነገርም። አንዳንድ ዩቲዩበሮች ሲያረጁ ስዳደግ እኔ ነው እንዴ? አይ እኔ ስም አልጠራው። እቺ አሽሙር ናት። ወደኔ እያየሻል እንዴት ነው? ወደ አንቺ እያየው ባወራም ስምሽን አልጠራው። ህግም አይጠይቀኝም ስም እስካልጠራው ድረስ። ሞሽላቃ ባለጌን ካሳደገ የገደለ ጸደቀ። የባለጌ አሰልጣኝ ሞሽላቃ ሌባ እኔና እንቺን አልኩ ተናገርኩ፣ ስምሽን ጠራው። እኔን እያየህ አይደል እንደ እያወራ ያለኸው? ልጭ አድርጌ ሰድብሻለሁ ስምሽን እስካልጠራው ድረስ። ህግም አይጠይቅም። አንቺ አላልኩ ጠራው፣ ስምሽን ተናገር ጠራው። እስቲ በየትኛው ህግ እንደምትከሽኝ ያለው ሞላጫ። እቺ አሽሙር ለማን እንደሆነች ይገባናል። ለማን እንደሆነች የገባችሁ ኮሜንት ላይ አስቀምጡልኝ እስቲ። በዚህ ሳምንት ደግሞ ሌላ የመነጋገሪያ ርዕስ ሆኖ የቆየው የድምፃዊት ዘቢባ ባለቤት ኢሱ ከቲክቶከሯ ወይም ደግሞ ከዩቲዩበሯ ሄለን ጋር የገጠመው እሰጥ አገባ ነበረ። ሄለን ባሌ ነበረ ልንጋባ ቬሎ ለራሴ ገዝቼ ለሱም ሱፍ ገዝቼለት በገዛውለት ሱፍ ሄዶ ዘቢባን አገባት እያለች ነበረ። ረዘም ያለ ክርክርን አስነስቶ ነበረ። ጉዳዩ ምን እንደሚመስል በዚች አጭር ቪዲዮ ላስመልክታችሁና እንመለስ። ኢሱ እኔን ነው አላውቃትም ያልክ? መጀመሪያ እሷ አላውቃትም ማለት ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት አንቺ እንዲህ ታያለሽ ታጅበሽ በለቅሶ እሱ እንደማያውቅሽ በልጆቹ ሲምል ሰማ ነው መልሶ እንደው መበጥበጥ ነው አለቻሩ በሶ ግራ ተጋባኩ የቲክቶኩ ምዕመን አንቺን ነው እሱን ነው የትኛውን ይመን እኔ ግን እላለሁ በማሰብ ባንክሮ እንደው እውነት ቢሆን ያንቺ ወሬ ሮሮ ትናንት ብትበሉም በአንድ ትሪና ድስት አሁን ህይወት አለው አግብቷል ሌላ ሚስት ይበጃል ያለውን መርጦ ፍላጎቱን ሀቢባ ጋር አድርጓል ትዳርና ቤቱን። ዘቢባ ማለት ነው ተሳስቶ ሄለንሻ ቆንጆ በግድ እኮ አይቆምም ፍቅርና ጎጆ ታዩ ከነ ምርጫው ቤቱን አትበጥብጪ ወንድ ተወይ ብለሽ እንባሽን አትርጪ ከሄደው ምን አለሽ አለው ተላመጂ ለሴትነት ክብርሽ ትንሽ ዋጋ ስጪ በማታቀው ነገር ሚስቱን መሳደብ በፍጹም አይደለም የጨዋ ሴት አደብ በድሎሽ ከሆነም በፍቅር ቀልዶ ነገ ታይዋለሽ የዘራውን አጅዶ የእውነት ከሆነ ያወረርሽው እንባ በተስፋ የሞላ ሰጥቶሽ ከሆን ጀርባ ሁሉን የሚያጌታ አለና ከበላይ በጥፍ ይሰጠዋል ያንቺን በደል ስቃይ በቅናት ከሆነም ደርሶ መንጨርጨርሽ ሌላ ምንም ማለል ፈጣሪ ይማርሽ እንዳለ መፈለግ የለም ጥኑ ህመም እመኝልሻለሁ ለልብሽ ማገገም ተራወሬም ከሆን ትኩረት ለመሰብሰብ ይብላይ ለወለደሽ ይብላይ ለቤተሰብ እድሜ ማያበስለው አለ እልፍ ደደብ ቅር እንዳትሰኚ አንቺንም ብጠራሽ አብሬ ከነሱ ባንድ በመመደብ ባጭሩ የሳምንቱ የነ ኢሱና የሄለን ጉዳይ በዚህ ግጥም ውስጥ የተጠቃለለ ነው። እሷ ፍቅረኛ የነበር ትላለች፣ እሷ አላውቃትም ይላል። ማጠቃለያው ምንድነው? አሁን ላይ እሱ ባለትዳር ነው፣ የልጆች አባት ነው። ምንም እንኳን ያለፈ ታሪክ ቢኖራቸው ነገር ግን ብዙ ሰው አውቃ እንደሆነና ለአቴንሽን እንደሆነ ነው እየተናገረ ያለው። ግን ምንም እንኳን ያለፈ ታሪክ ቢኖራቸው አሁን ላይ የእሱ ህይወት ሌላ ነው። ልጆች ወልዷል፣ ባለትዳር ነው፣ አለቀ። ካልፈለገ አልፈለገም ነው። ስለዚህ ክብር የሚባል ነገር አለ። እንደኔ እንደ ሴት ይህንን እመክራለሁ። እናንተም ትላላችሁ። ሌላኛው የሶሻል ሚዲያ መነጋገሪያ ወሬ ሆኖ የዘለቀው የሴዶ ማርሻል እና የኤምኤምኤ ፍልሚያው። መጀመሪያ ላይ ሴዶ
እናቴ ትቆጣኛለች፣ ሃይማኖቴ የማይፈቅድ ከሰማይ ወርቅ ቢዘንብልኝ አልወዳደርም፣ ይቅርብኝ ትቼዋለሁ አለ። ቀጥሎ ከአንድና ከሁለት ቀን በኋላ ደግሞ ተስማምተናል ብለው ደግሞ ብቅ ብለዋል። እነሱን ጉዳይ ደግሞ እናያለን። አሁን ቀልድን በቁም ነገርም ስለ ፋይቱ የተሰሩ ቪዲዮዎችን ከዚህ በኋላ እናያለን። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? በቃ እኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገች። በቃ እናቴ ትቆጣኛለች፣ አልፈልግም፣ አልደባደብም አለ። ለእናቶች ይታያቸዋል። ስለዚህ ተስማማንና ታው ነው። ከዛ በኋላ ደግሞ ይህንን ካለ በኋላ ቤታቸው ስዌት ቦክስ እንደተስማሙና ሁሉን እንደተፈራረሙ ተናገረ። እንግዲህ ሴዶ ባቀረበት ኦፈር ተስማምቷል። እኛ ምን የምናገኘው ጥቅም የለም። ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምን የምናገኘው ብር የምናገኘው ጥቅም የለም። እኛ አቁማ እንደ ቪዲዮ በቃ ጨርሰን። ይሄ እንዴት ነው ቤቱ? ይሄ አሪፍ ቤት ነው። በጣም ግዙፍ ቤት ነው። ኧረ እባክህ ያዘው፣ በቃ ያዘው፣ ይገዛ ችግር የለም። ያ መኪናስ? መኪናው አሪፍ የሚባለው ነው፣ ዘመናዊ የሚባለው ያዘው። በሱ ምንም ሳይሆን ይጠቅማል። ያዘው፣ ይገዛ። ይገዛ። ያ እንትኑስ እርሻ መሬት ይሄ መግዛት እንችላለን። ያ ይገዛ። እሺ እንደዛ ከሆነ ያችን ብንገዛት እሱ ቆይ ቀጣይ ጌም ላይ ነው። አትፍጠን፣ ዝም ብለህ ቀጣይ ጌም ላይ ነው። ቪዲዮ አቁም አላልኩም? ብዙ ሰው ሴዶን ፈሪ ነው፣ ስለፈራ ነው ውድድሩ ላይ እየታሸ ያለው ይላል። ነገር ግን ሴዶ ስለፈራ ብቻ አይደለም ውድድሩ ላይ እየታሸ የነበረው። የሚገርም የቢዝነስ ሰው ነው ሴዶ ማለት። የሚገርም የቢዝነስ ጭንቅላት ያለው ሰው ነው። እንዴት መደራደር እንዳለበት አውቋል። ሴዶን ፈሪ እያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ከውዝግቡ በስተጀርባ ያለው እውነታስ ምንድን ነው? የዚህን ጽሑፍ ሐሳብ ያገኘሁት ከፋስት መረጃ እንደሆነ ይታወቅልኝ። ሐሳቡ እንዲህ ይላል። ገለልተኛ ሆነን ካየነው የሴዶ አካሄድ ትክክለኛ ነው። ምክንያቱም በቦታውም ሆነ በቲቪ ውድድሩን የሚያየው ብዙ ተመልካች የሚመጣው እሱን ለማየት ነው። ሴዶ ራሱን ያስተዋወቀበት መንገድና የገነባው ብራንድ ዛሬ ለውድድሩ ትልቅ ገቢ የሚያስገኝ ቁልፍ ሆኗል። ነገር ግን ሴዶም ያለበት ችግር አለ። አንዴ 10 ሚሊዮን ሌላ ጊዜ 50 ሚሊዮን እያሉ አቋም መቀያየር ፕሮፌሽናልነት አይደለም። ከመጀመሪያውኑ ግልጽ የሆነና የማይቀያየር የቅድሚያ ክፍያ ወይም አፒራንስ ፊ መጠየቅ ነበረበት። በሌላ በኩል አዘጋጆቹ እሱን ፈሪ ለማስመሰል የሚያደርጉት የማዋከብ ሙድ ልክ አይደለም። አሸነፍክ 10 ሚሊዮን ውሰድ ማለት ስፖርታዊ ውል ሳይሆን ውርርድ ነው የሚመስለው። ይሄ ደግሞ እንደ ኢትዮጵያ ህገወጥ ነው። አሸናፊም ሆነ ተሸናፊ የሚገባቸውን ጥቅማ ጥቅም በግልጽ አስቀምጦ መደራደር ይገባ ነበር። አዘጋጆቹ ቅድሚያ ክፍያ አቅርበውለት ሴዶ ብሩን ተቀብሎ ወደ ኋላ ካለ ያኔ ፈሪ ሊባል ይችላል። አሁን ግን ያለው ፍጥጫ የገንዘብና የክብር ጉዳይ ነው። እናንተስ ምን ትላላችሁ? እናንተ የትኛው ትክክል ነው? ሴዶ ቅድሚያ ክፍያ መጠየቁ ወይስ አዘጋጆቹ ያቀረቡት ካሸነፍኩ ውሰድ የሚለው ሐሳብ? ኮሜንት ላይ እንወያይበት። መልካም ጊዜ። ምን ትላላችሁ እናንተ? እኔ አልፈራም ከሚሉት ወገን አይደለም። ፈርቷል። ነገር ግን ጥሩ የቢዝነስ ጭንቅላት አለው። እንዴት መደራደር እንዳለበት ያውቃል። እያደረገ የነበረውም ያንን ነው ብዬ አስባለሁ። ጌች በዚህ ሰዓት እኮ በጣም ደስተኛ ነው። ለምን ካልክ እኔን ስላገኘ ማለት ነው። ለምን ከሰራብኝ እስከ 1 ቢሊዮን ብር የተጋነነ ማለት ነው። 1 ቢሊዮን ሊያገኝ አይችልም። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። ወደኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። የኔና የእንቁራሪቷ ውድድር ውል ዛሬ ልንፈራረም ጀሞ ድረስ ለውል መጥተው ነበር። እነሱ 100 ሚሊዮን ሊያገኙ በነገራችን ላይ ሴዶ የቢዝነስ ሰው እንደመሆኑ መጠን ግን ገንዘቦቹን ሲጠራ በጣም እያጋነነ ነው የሚጠራው። ምክንያቱም 100 ሚሊዮን ሊያገኙ አይችሉም። 1 ቢሊዮን ሊያገኙ አይችሉም። ሴዶ ብላችሁ ነው እንጂ የምትመጡት እንቁራሪቷ ብሎ ግን እዚህ ጋር እውነቱን ነው። ብዙ ሰው ሴዶ ሲቀጠቀጥ ሊያይ ወይም ደግሞ የሴዶን ችሎታ ሊያይ ነው የሚመጣው። ምክንያቱም እስከዛሬ ድረስ ሴዶ እያሳየን የነበረው ጉዝ ነገሮችን ሲቀጠቀጥ ነው ወይ ደግሞ ስኪል የሌላቸውን ሰዎች ሲቀጠቀጥ ነው የምናየውና ሲቀጠቀጥ ማየት ይፈልጋል። ከዛ ደግሞ ያለውንም አቅም ማየት ይፈልጋል ሰው። እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት
ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 የሚል 200,000 የሚችል ቦታ የሚኖረን አይመስለኝም። ምክንያቱም ትልልቆቹ የኳስ ስቴዲየሞች ሳይቀሩ 60,000 ወይ 70,000 ቢይዙ ነው። ፋይት እንዳታረግ ነው የሚሉት። 30 ሚሊዮን ብር እንደዚህ ከሰማይ የሚመጣ ነው ይመስላችሁ? እሱም ደግሞ ማት ይሰራል። 10,000 በእንትን ስታባዙ 200 ሚሊዮን መጨረሻ ላይ ግን በምን እንደተስማሙ ለህዝቡ ይፋ አልተደረገም። ነገር ግን ኮንትራታቸውን መፈረማቸውን ነግረውናል። እናንተ ምን በላችሁት ነው? ምን በላችሁት ነው? ኧረ ሰላም ነው ጀማው ኦፊሻሊ ሴዶ ፈርሟል። በጣም ነው ያደነኩት። እኔ የመደራደር አቅም ማለት ምን ማለት እንደሆነ ያየሁበት ነው። ምሬ ነው የምላችሁ። እኔ በጣም ነው የተመቸኝ። ፋይቱ እንግዲህ ከ4 ወር በኋላ ነው ተብሏል። ምን እንደሚፈጠር እስከዛ ድረስ አይታወቅም። ሀሳቦችም ሊቀያየሩ ይችላሉ። አብረን የምናየው ይሆናል። ሚክስድ ማርሻል አርት ቢዝ ደም ይፈሳል። ደም ሳይፈሰስ የሚወጣ የለም እዛ ላይ። ለዚህ እንፋሰሳለን። ማፋሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው። እሱ ነው ማፍሰስ ስለማይችል እንግዲህ ደሙን አፈሰዋለሁ ብሏል። ንቃተ ህሊናም ያኔ እንደዚህ ረጅም አይነት ዛቻዎችን ሲያደርግ ነው ሰው 1 ደቂቃ እንኳን ሳያይ እንትኑ የተቋረጠው ውድድሩ ያለቀውና እስቲ ደግሞ ሴዶ ምን እንደሚያሳየን እናያለን። ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ስምናምን እጽፋለሁ። ሌላው መነጋገሪያ የነበረው ነገር ሴዶ ኮንትራቱን ሲፈራረም ያሳየው የፊት ገጽታ በጣም መነጋገሪያ ነው። ችግር የለውም እኮ አይ አንዴ ልሰናበታትና አረ ምንም ይሄ ፈርመን እንደውላለን። ችግር የለውም ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾምን ምናምን። አረ አንተ ችግር የለውም ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ ይኸው ፈርምና። እንግዲህ ለዛሬ የእናንተን ጊዜ መጥናሉ ያልኳቸው ሰሞነኛ የሶሻል ሚዲያ መነጋገሪያ ርዕሶች እነዚህን ይመስሉ ነበረ። እናንተም ከተመቻችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻናሌን አበረታቱልኝ። የኔም ቤተሰብ መሆን ትችላላችሁ። ለዛሬ አበቃሁኝ። ቻው።